ስሜ ጸደኒያ ፋንታ ይባላል። በፋርማሲ ስራ ነው ተዳደረው። የሰማሁት የአማራ ባንክ ሰራተኞች መስክ ወጣው ባናገሩን ሰዓት ነው። ያነሳሳኝ ተጨማሪ እቃዎችን ለማምጣት መድኃኒቶችን፣ ኮስሞቲክሶችን ለማምጣት እንዲሁም ካሁን በፊት ከማመጣቸው መድኃኒቶች ላይ ስቶክ ጨምሬ መጠን ጨምሬ እንዳመጣ አግዞኛል፣ ረድቶኛል። አማራ ባንክ ካዘጋጀው የብድር አይነት የተጠቀምኩት ደራሽ የሚለውን የብድር አይነት ነው። በመጀመሪያው ዙር 16000 ወሰድኩኝ። ከዛ ሰርቼ መለስኩኝ 20000 እንደገና ወሰድኩኝ። ከዛ መጨረሻ ላይ አሁን ሶስተኛ ዙር ላይ 30000 ተቀብያለሁ። ከባንክን በላይ ነው አማራ ባንካችን። ከሌሎች አበዳሪ ተቋማት አንፃር አማራ ባንክ የሰጠኝ የተሻለ ነገር አንደኛ ኮላተራል ወይም ማስያዣ አልተጠቀምኩም። ከዛ ውጭ ደግሞ በፍጥነት 2 ሰዓት 3 ሰዓት ባልሞላ ጊዜ በፍጥነት ደርሶኛል። በዛ ላይ ደግሞ እየጨመረ መሄዱ ያ ተጠቃሚ አድርጎኛል። ለሌሎች ሴቶች የምመክረው በታደሰ ንግድ ፍቃድ ብቻ ብድሩን መውሰድ ስለሚችሉ እኔም የዛ ተጠቃሚ ስለሆንኩ እድሉ እንዲጠቀሙበት እመክራለሁ። አማራ ባንክ ከባንክ ባሻገር